ሰላም እንዴት ናችሁ? ደህና ናችሁ? እስኪ ዛሬ ደግሞ ስለ ቅዱስ ያሬድ አጠር ያለ ታሪክ ልንገራችሁ። ቅዱስ ያሬድ ታላቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ ደራሲ ሲሆን ቅዱስ ያሬድ በ493 ዓመተ ምህረት በአጼ ገብረ መስቀል ዘመነ መንግስት በአክሱም ተወለደ። እድሜው ለትምህርት እንደደረሰ በአቅራቢያው ወደሚገኘው ቤተክርስቲያን እየተመላለሰ ከመምህር ይስሐቅ እንዲሁም ከአጎቱ አባ ጊዲዮን ዘንድ መሰረታዊ የቤተክርስቲያን ትምህርቱ መማር ጀመር። ያሬድ ከመወለዱ 3 ዓመት 490 ዓመተ ምህረት በፊት ትስዕቱ ቅዱሳት ወደ ኢትዮጵያ የመጡበት ታላቅ መንፈሳዊ እንቅስቃሴ የሚካሄድበት ገዳማት የተመሰረቱበት ወቅት ነበር። ያሬድም ከአጎቱ አባ ጊዲዮን ዘንድ ሲማር በተጨማሪ ከነዚህ አባቶች አንዱ ከሆኑ ከአባ አረጋዊ ዘንድ ተምረዋል። ቅዱስ ያሬድ የመማር ችግር እንደነበረበትና ትምህርት አልገባው እያለ ተስፋ ቆርጦ ዳግም ወደ መምህሩ ላይ መለስ ወስኖ እንደነበር፣ ነገር ግን አንድ ቀን ዛፍ ጥላ ስር ተቀምጦ አንድ ትል ወደ ዛፍ አናት ለመውጣት ሲታገል መሃል ላይ ሲደርስና ተመልሶ ሲወድቅ እንደገና ያለመታከት ሲሞክር በመጨረሻ ዛፍ አናት ላይ ወጥቶ ቅጠሏ ሲበላ ተመለከተ። ከዚህም ትል በመማር ተመልሶ ወደ መምህሩ በመሄድ ትምህርቱን ቀጠለ። ትምህርቱ እየተከታተለ ሳለ የእውቀት ምስጢር እንደተገለጸለትና እስካሁን ድረስ የምንጠቀምበት 5 ጽዋቶ ዜማዎች በተለያዩ ጊዜያት በመድረስ አስተላልፎልናል። የዜማዎች ይዘት ሲታይ ቅዱስ ያሬድ ጥልቅ የሆነ የብሉይ የሐዲስ ኪዳን እንዲሁም የልዩ ልዩ መጽሐፍ እውቀት እንደነበረው ለመረዳት አያዳግትም። እርሱ እዚህን ጣዕመ ዜማዎች እስኪደርስበት ጊዜ ድረስ በቤተ ክርስቲያን የጸሎት አገልግሎት ይካሄድ የነበረው ከፍ ባለ መለኮሳዊ ድምጽ ነበረ። ስለዚህ ቅዱስ ያሬድ ዜማን በኢትዮጵያ ቤተ ክርስቲያን ያስጀመረ ነው። ከታሪኩ እንደምንረዳው ቅዱስ ያሬድ አንደበተ ቀና ድምጸ መረዋ ስለነበር በሚዘምርበትም ጊዜ በወቅቱ የነበሩት ንጉሠ ነገሥት አጼ ገብረ መስቀል ካህናትና ምእመናን ተሰብስበው ቀን ሙሉ ሲያደምጡት ይውሉ ነበረ። ቅዱስ ያሬድ በአንድ ወቅት በታላቅ ተመስጦ ሲዘምር አጼ ገብረ መስቀል ሳያውቁ በጥራቸው የእግሩ ጣት ወጉት። ይሁን እንጂ ቅዱስ ያሬድ አልተሰማው ነበረ። አጼ ገብረ መስቀልም ሳያውቁት ላደረሱበት አደጋ የጠየቀውን ሊሰጡ ቃል ገቡለት። ቅዱስ ያሬድም ዜማውን በተመስጦ ለመድረስ እንዲችል በዚያ አካባቢ ርቆ ወጣ ወዳለ አካባቢ እንዲሄድ እንዲፈቅዱለት ጠየቀ።